ሰላም ሰላም ቤተሰብ እንዴት ሰነበታችሁ? እንዴት ናችሁ? ደህና ናችሁ ወይ? ወዳጆች ዛሬ በዚህ ቪዲዮ የማሳያችሁ የቅቤ አነጣጠር ነው። የዓመት በዓል ቅቤ አብረን እናነጥራለን ማለት ነው። በደንብ ተከታተሉኝ። እኔ ሀገር ያለሁበት ሀገር ይህንን የመሰለ ቅቤ አግኝቻለሁ። ለጋ ነው፣ በጣም ቆንጆ ነው። ቆንጆ ተደርጎ ከተነጠረ በጣም አሪፍ ነው፣ ይጣፍጣል ማለት ነው። እና እንግዲህ እንደ ሀገራችን ቆንጆ አድርጌ አነጥራለሁኝ። ተከታተሉኝ። እዚህ ጋር ኮሰረት እጨምራለሁኝ። ኮሰረቴ በስነ ስርዓት አዘጋጅቼ ለቅሜ ያዘጋጀሁት ከሀገር ቤት ያመጣሁት ነው እና በጣም ደስ ይላል። ሽታው ራሱ የኮሰረቱ የቅቤው ሽታ ልነግራችሁ አልችልም። በጣም ነው ደስ የሚለው ሽታው ማለት ነው። እና በጣም ደስ ይላል። ሞክሩት፣ አብረን እናንጥር። እናንተም አሁኑ ጀምሩ። የዓመት በዓል ያው ትንሣኤ አይደለ? መጪው ትንሣኤ አይደል? የትንሣኤ ቅቤ እያነጠርን ነው። ለዶሮ፣ ለገንፎ፣ ለተለያየ ነገር፣ ለብዙ ነገር ቅቤ እንግዲህ ብዙ ነገር ይሆናል አይደል? እዚህ ጋር ቅመሙ ጨምራለሁኝ። ኮረሚማ ጨምራለሁ። ኮረሚማ ብቻ አይደለም ብዙ አይነት ቅመም አለው አብሬ ያዘጋጀሁት ማለት ነውና በጣም ነው የሚጣፍጠው። በጣም ቆንጆ ነው። ተከታተሉኝ ቤተሰቦቼ። በነገራችን ላይ ለትንሣኤ ምን እያዘጋጃችሁ ነው? እስኪ ንገሩኝ። እኔ ከቅቤ ጀምሬያለሁ። እናንተስ? እዚህ ጋር እንደዚህ አንተክትኬ አንጥሬ ጨርሻለሁ። ትንሽ ቀዝቀዝ ካለልኝ በኋላ ለጋ ነው። እያችሁት ከለሩ ራሱ እንዴት እንደሚያምር በጣም ነው የሚያምረው። ሽታው ደግሞ ልነግራችሁ አልችልም። ጾም ነው አይቀመስም። እንግዲህ የትንሣኤ ዶሮ አብረን እየሰራን ዶሮ ሰርተን በዶሮ እንቀምሰዋለን ማለት ነው። እና በየቤታችሁ ሞክሩት። ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ ሸር ማድረግ አትርሱ። አበረታቱኝ ቤተሰቦች። አመሰግናለሁ።